ሰላም ጤና ይስጥልኝ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በዚህ ቪዲዮ የምንመለከተው ደግሞ የተለያዩ ቁጥሮችን ከስኩዌር ሩት እንዴት በቀላሉ ማውጣት እንችላለን የሚለውን ነው የምናየው። ስለዚህ ይህን ቪዲዮ በዋናነት የሰራሁት ለልጆች ይጠቅማል ብዬ በማሰብ ነው። ስለዚህ ቪዲዮችን በጥያቄ እንጀምራለን። ለምሳሌ ራዲካል 49ን በተለምዶ ራዲካል ስለምንለው ማለት ነው 49ን ንገሩኝ ብላችሁ በቀላሉ ይሄማ 7 ነው እንደምትሉኝ አልጠራጠርም። ገና ደግሞ ተጨማሪ ከዚህ በተጨማሪም ራዲካል 80 ስንት ነው ብላችሁ በቀላሉ 9 ነው እንዲሁም ደግሞ 64 ስንት ነው ብላችሁ በቀላሉ 8 ነው እንደምትሉኝ አልጠራጠርም። ምክንያቱም በጣም ቀላል እና እነዚህ ደግሞ ፐርፌክት ስኩዌር የምንላቸው ቁጥሮች ስለሆነ ጊዜ ሳትወስዱና በቀላሉ ትነግሩኝ ትችላላችሁ። ነገር ግን ቁጥሮቹ ከዚህ የተለዩ ቢሆኑ ለምሳሌ ነን ፐርፌክት ስኩዌር ቢሆኑት እንደ 69፣ 87፣ 47 ሁለት የመሳሰሉት ጥያቄዎችን ዊዛውት ኤን ካልኩሌተር በትንሽ ደቂቃ ውስጥ መልሶቻቸውን ንገሩኝ ብላችሁ በቀላል ትሪክ ተጠቅመን መስራት እንዴት እንችላለን የሚለው እናያለን። ስለዚህ በኤግዛምፕል እንጀምር። ይህን ጥያቄ ለመስራት እንደምታዩት ቁጥሩ ነን ፐርፌክት ስኩዌር ነው፣ በቀላሉ መናገር አንችልም። ስለዚህ ምንድነው የምናደርገው? የመጀመሪያው ስቴፕ ከ1 እስከ 10 ያሉ ቁጥሮችን ከነ ስኩዌራቸው ሊስት እናደርጋለን ማለት ነው። ሊስት ካደረጋችሁ በኋላ ለምሳሌ ከአንድ ስኩዌር ማለት 1፣ 2 ስኩዌር 4፣ 5 ስኩዌር 25፣ 6 ስኩዌር 36 እስከ 10 እንደዚህ እነዚህን ትዘረዝራላችሁ። እነዚህ ቁጥሮች ምን እንላቸዋለን? ዛር ፐርፌክት ስኩዌር እንላቸዋለን። ይህን ከፈለግን በኋላ ስኩዌሩ ከ69 የሚያንስ ቁጥር ነገር ግን ለ69 የቀረበ ቁጥር እንፈልጋለን። ይህን ስንመለከት ማን ይሆናል ማለት ነው? እንደምትመለከቱት እዚህ ጋር ለ69 የቀረበ 64 የሚል እናገኛለን። ስለዚህ 64 ስኩዌር ሩቱ ማን ይሆናል ማለት ነው? 8 ይሆናል ማለት ነው። 8 እንወስዳለን። እዚህ አይነት ስትራክቸር እንለዋል። መልሳችን ኤ ፕላስ ቢ ኦቨር ሲ ይኖረዋል ማለት ነው። ምንድነው የምናደርገው? እያንዳንዳቸውን ኤ ቢ እና ሲ ቫልዩ እንፈልጋለን። የኤን ቫልዩ ለመፈለግ ምንድነው የምናደርገው? ቀጥታ መጀመሪያ ከ69 ጋር ወዳድረን የወሰድነው 64 አለ፣ እሱን ስኩዌር ሩት መውሰድ ነው። 8 ነው። 8ን ቀጥታ እንወስዳለን። ስለዚህ መልሳችን የሚሆነው 8 ሲደመር የሆነ ፍራክሽን ይሆናል ማለት ነው። 8 ይሆናል። ቢን ለማግኘት ደግሞ ዲፈረንሱን እንወስዳለን። 69 ሲቀነስ የወሰድነው ቁጥር 64 5 ይሆናል። ሲን ደግሞ መፈለግ ከፈለጋችሁ የምናደርጋለን ቀጥታ በቀላሉ ኤ ሲባዛ በሁለት ማድረግ ትችላላችሁ፣ ወይም ደግሞ ዳብል ማድረግ ትችላላችሁ። 16 እናገኛለን። ከዚህ በኋላ በመልሱ ፎርማት መሰረት መተካት ነው። እንደምታዩት 8 ሲደመር 5 ካፈል 16 which is equals to 8.3125 ይሰጠናል። ይሄን መልስ አገኘን ማለት ነው በቀላሉ። ነገር ግን ይሄ መልስ ፐርፌክት ነው ወይም ደግሞ አኩሬት ነው የሚለውን ደግሞ ምን ማድረግ አለብን? ካልኩሌተር ላይ የሰራውን ቁጥር ቼክ ማድረግ አለብን። ስለዚህ የተጠየቅነው ቁጥር ራዲካል 69 ነው። ይህን የምናደርጋለን የኛ መልስ አለ፣ ከዛ ተጨማሪ ደግሞ ካልኩሌተር የምናገኘው መልስ አለ። የኛን ሪዛልት እንመልከት። የኛን ሪዛልት ምን ይሆናል? 8.3125 ነው። በካልኩሌተር ስንሰራው ደግሞ 8.3066 ነው። ስለዚህ ሁለቱን ኮምፔር ስናደርገው አፕሮክሲሜት ናቸው። ስለዚህ ቬሪ አፕሮክሲሜት ነው ማለትም እንችላለን ማለት ነው። በዚህ መንገድ መስራት እንችላለን እንደዚህ አይነት ቁጥሮችን። ከዚህም በተጨማሪ ሌላ ምሳሌ ብንመለከት 87 ተመሳሳይ ስቴፕ ነው የምንከተለው። ቁጥሮቹን ከ1 እስከ 10 ወይም ከ1 እስከ 12 ያሉ ቁጥሮችን ከነ ስኩዌራቸው ታስቀምጣላችሁ በዚህ መንገድ which are perfect squares። እነሱን ካስቀመጣችሁ በኋላ ምንድነው የምታደርጉት? ከነዚህ ቁጥሮች ውስጥ ለ87 የቀረበ ስኩዌር ያለው ቁጥር ትፈልጋላችሁ ማለት ነው። find a number whose square is less than 87 ለ87 የቀረበ ቁጥር ከዚህ ትፈልግ። ስለዚህ ከዚህ እንደምትመለከቱት 80 እንዳለ የ81 ስኩዌር 9 ስኩዌር 81 ለ87 የቀረበ ነው ማለት ነው። በዚህ ፎርሙላ መሰረት a plus b over c equals to answer በሚለው ኤ እንፈልግ። ኤ ራሱ ይሆናል ማለት ነው። በቀላሉ ሲምፕሊፋይ ስናደርገው ኤ 9 ይሆናል። ቢ ደግሞ ምን ይሆናል? የሁለቱ ዲፈረንስ ይሆናል ማለት 87 ሲቀነስ 81 ይሆናል። የምናገኘው መልስ 6 ይሆናል ማለት ይሄ የቢ ቫልዩ ነው። የሲ ቫልዩ ደግሞ እንዳልኳችሁ ኤን በሁለት ማባዛት ነው። የኤ ቫልዩ 9 ነው። ስለዚህ በሁለት ስናባዛ የምናገኘው መልስ ይሆናል። ስለዚህ ከዚህ በኋላ እነዚህን ቀጥታ በፎርሙላው ማስገባት ነው። 9 ሲደመር 6 ኦቨር 18 which is 1 over 3 ማለት ነው። የምናገኘው መልስ 9.33 ይሆናል ማለት ነው። አሁን ኮምፔር እናደርግ። የኛ መልስ ከካልኩሌተር ላይ ካገኘነው መልስ ጋር ኮምፔር እናደርግና አኩሬሲውን እናያለን ማለት። ስለዚህ 87 ነው የተጠየቅነው። የኛን አንሰር እናያለን። የካልኩሌተር አንሰር የኛ አንሰር 9.33 አካባቢ ነው። የካልኩሌተር ደግሞ 9 which is very approximate ነው ማለት ነው። ስለዚህ በዚህ መንገድ የተለያዩ ቁጥሮችን ምን ማድረግ እንችላለን ማለት ነው። የስኩዌር ሩታቸውን መፈለግ እንችላለን ማለት ነው። እስኪ ሌላ ለምሳሌ ሩቱን ስናየው ቀላል ይመስላል። ነገር ግን ይሄን እንመልከት እስኪ። ስቴፑ ተመሳሳይ ነው። ያንዳንዱ እስከ 10 ያሉ ቁጥሮችን ወይም ደግሞ እስከ 12 ያሉ ቁጥሮችን ከነ ስኩዌራቸው እናስቀምጣለን። ስለዚህ ሌሎቹ የምናገኛቸው በእነዚህ መካከል ነው ማለት ነው። ነን ፐርፌክት የሆኑትን ፐርፌክት በሆኑት ውስጥ ነው የምናገኛቸው። ስለዚህ መነሻችን ፐርፌክት ስኩዌሮች ናቸው ማለት ነው።
ሶ ምን እንደምናደርገው ፋይንድ ናምበር ሁዝ ስኩዌር ኢዝ ለዛንቱ። ስለዚህ እንደምናየው እዚህ ጋር አንድ ይሆናል ማለት ነው። ከሁለት ያነሰ የአንድ ስኩዌር አንድ ነው። ሶ አንድ እንወስዳለን። ስለዚህ በቀጥታ በፎርሙላው ማስገባት ነው። በተመሳሳይ መንገድ ኤ ፕላስ ቢ ኦቨር ሲ። ሶ የኤ ቫሊዩ ራሱ ዋን ይሆናል ማለት ነው። ራዲካል ዋን which is equals to 1። የቢ ቫሊዩ ደግሞ የሁለቱ ዲፈረንስ ሲሆናል ሁለት ሲቀነስ አንድ which is አንድ ይሆናል ማለት ነው። ከዚህ በኋላ የሲ ቫሊዩ ነው የሚቀረን። ሲን ደግሞ አንድ ሲባዛ በሁለት እናደርጋለን which is ሁለት ነው። ይሄ በስተት ነው 18 የተባለው። ሶ ቀጥታ እነዚህን ቁጥሮች እዚህ ጋር ስንተካካ 1 + 1/2 which is equals to 1 + 0.5 1.5 አገኘን። አሁን አኪዩሬሲውን ቼክ ማድረግ አለብን። አኪዩሬሲውን ቼክ ስለማድረግ የኛን ሪዛልት እንወስዳለን ፕላስ ደግሞ የካልኩሌተር ላይ የምናገኘውን መልስ እንወስዳለን። ሶ የኛ መልስ 1.5 ነው። የካልኩሌተር 1.4 አንድ አካባቢ ነው። ስለዚህ 1.5 is much greater than 1.4 በጣም የበለጠ ነው። ስለዚህ ምንም ማድረግ አለብን። እንደዚህ አይነት ሲቹዌሽን ሲያጋጥመን ፕሮሰሱን ሪፒት ማድረግ ይጠበቅብናል ማለት ነው። እስካሁን አሁን ያየነው ፕሮሰስ በድጋሚ ስንሰራው ቁጥሩ አኪዩሬት እየሆነ ይመጣል ማለት ነው። ሶ ይሄን ፎርሙላ እንጠቀማለን። 1.5 እንወስዳለን ራሱ። ሶ 1.5 ራዲካል ውስጥ የ1.5 ስኩዌር 2.25 ነው። ሶ ኤ ቫልዩ 1.5 ይሆናል። ቢ ስንት ይሆናል? የተጠየቅነው ቁጥር 2 ነው። 2 ሲቀነስ 2.25 ይሆናል ማለት ነው። የምናገኘው መልስ 0.5 ማይነስ 0.25 ይሆናል። የሲ ደግሞ ኤን በሁለት ማባዛት ነው 3 ይሆናል። ሶ ፋይናል የምናገኘው መልስ ተመልከቱ 1.415 which is very approximate to 1.414 ማለት ነው። ሶ በዚህ መንገድ መስራት እንችላለን። ስለዚህ ውጤቱ የምናገኘው ውጤት ከካልኩሌተሩ የራቀ ሜድ ከሆነ ፕሮሰሱን ሪፒት በማድረግ ሞር አኪዩሬት የሆነ መልስ ማግኘት እንችላለን ማለት ነው። ለምሳሌ 47 እናንተ ስሩት ተመሳሳይ ነው፣ እንደ ሩቱ ነው አይነት ባህሪ ነው ያለው። ስለዚህ በተመሳሳይ መንገድ ለ47 የቀረበ ነገር ግን ከ47 ያነሰ ቁጥር ከዚህ ውስጥ እንፈልጋለን። ስለዚህ እዚህ ጋር ብንመለከት ለምሳሌ 36 ነው which is 6 ነው ሩቱ። ስለዚህ 6 በፎርሙላው ማስገባት ነው። 6 እዚህ ጋር የኤ ቫልዩ 6 ይሆናል። የቢ ቫልዩ የሁለቱ ዲፈረንስ ይሆናል። ዘን የሲ ቫልዩ ይባዛል ማለት ነው። 6 ሲባዛ በሁለት ይሆናል። ፋይናል የምናገኘው መልስ 6 ሲደመር 11/12 which is 6.9167 ነው። ሶ በካልኩሌተር ይሄን ደግሞ ቼክ ማድረግ አለባችሁ። በካልኩሌተር እና የኛን ሪዛልት ምን ማድረግ አለብን? ኮምፔር ማድረግ አለብን። ከዛ በኋላ ነው ፐርሰንቴጅ ኤረር የምንለው ወይም ደግሞ ዲፈረንሱን የምንለየው። ስለዚህ ማች ግሬተር ዛን ዛት ዋን። ስለዚህ ምን ማድረግ አለብን? we have to repeat the process until we get more accurate result ማለት ሶ እንደዚህ አይነት ቁጥሮች ካጋጠሟችሁ በእንደዚህ መንገድ መስራት ትችላላችሁ ማለት። አሁን እስካሁን ያየነው ነው ፐርፌክት እና ነን ፐርፌክት ነው። ነገር ግን አሁን ፐርፌክት ሆነው ደግሞ ዲጂታቸው በጣም ሃይ የሆኑ ቁጥሮችን ደግሞ እንዴት እንሰራ? ዋት ኢፍ ዘ ናምበርስ አር 3 4 5 እነዚህ ዲጂቶች ቢኖራቸው እንዴት መስራት እንችላለን? ለምሳሌ ሩት 2025 ሩት 841 ሩት 15880 እነዚህ ቢሰጡን እንዴት መስራት እንችላለን? በተመሳሳይ መንገድ ከ1 እስከ 12 ያሉ ቁጥሮችን ስኩዌራቸውን ከነስኩዌራቸው እንደዚህ ሊስት እናደርጋለን። ስለዚህ ለምሳሌ መጀመሪያውን እንስራ። 841 which is 3 ዲጂት አለው። ሶ ይሄን ለመስራት ምንድነው የምናደርገው? መጀመሪያ ቁጥሮችን እንዘረዝራለን። እንዳልኳችሁ ከ1 እስከ 12 ያሉ ቁጥሮችን ከነስኩዌራቸው እንደዚህ እናስቀምጣለን። ከዚህ በኋላ ምንድነው የምናደርገው? 841 እንወስዳለን። ከዛ ላስት ዲጂት ወይ የመጀመሪያውን ዩኒት ዲጂት ወይም ደግሞ ላስት ዲጂት የምንለው ነው which is 1 እናያለን። ሶ 1ን ካገኘን በኋላ ምን እናደርጋለን? 1 ያለበት ቁጥሮች ላይ እንሄዳለን። እዚህ ጋር ለምሳሌ 1 ስኩዌር እና 9 ስኩዌር ላይ 81 1። ስለዚህ አንድ ቁጥሮች እናገኛለን። እነሱን ቁጥሮች እናያለን ማለት ነው። እነሱን ቁጥሮች ካየን በኋላ ምንድነው የምናደርገው? ቀጥታ ከአንድ ዝቅ ብለን 1 ወይም 9 እንጽፋለን። ምክንያቱም የመጨረሻው ቁጥር 1 ወይም ደግሞ 9 ይሆናል ማለት ነው። ስለዚህ ይሄን ካደረግን በኋላ ይችን 41 እናጠፋለን። ሶ ቀጣይ የቀረን ቁጥር ማለት ነው 8 ነው። 8 እንደምትመለከቱ 8 ይቀረናል። ስለዚህ ምንድን እናደርጋለን? ደግሞ ለ8 የቀረበ ስኩዌር ነምበር ያለው እንወስዳለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት 2 ስኩዌር ለ4 ያው ከ8 ያነሰ ስለሆነ ማለት ነው 4። ስለዚህ 4 is less than 8። ስለዚህ ከ8 ያነሰ ቁጥር ስኩዌር ያለው ቁጥር እንወስዳለን። 2 ነው። ስለዚህ ለ2 ስኩዌር ደግሞ 4 ነው። ስለዚህ እሱን እንወስዳለን ማለት ነው። ከዛ በኋላ ምንድነው የምናደርገው? እዚች ጋር መጣን 2ን እንጽፋለን ማለት ነው። ከዛ ላይ ያገኘናት 2 እንጽፋለን። ሶ 2ን ከ2 ቀጥሎ ባለ ቁጥር እናባዘዋለን። ስለዚህ ከ2 ቀጥሎ ያለ ቁጥር 3 ነው። ስለዚህ በ3 እናባዘዋለን ማለት ነው። ሶ የምናገኘው መልስ 6 ይሆናል። ተመልከቱ አሁን 6ን እናደርጋለን
6ን ከ8 ጋር ኮምፔር እናደርጋለን። ሶ ኢፍ 8 ከ6 የሚበልጥ ከሆነ 9 ይሆናል። 8 ከ6 የሚያንስ ከሆነ ደግሞ 1 ይሆናል ማለት ነው። ሶ አሁን በዚህ መሰረት መልሳችን ሲንስ 8 ከ6 ስለሚበልጥ መልሳችን 29 ይሆናል ማለት ነው። ነገር ግን አጋጣሚ 6 ቢሆንና የኛው 8 ቢሆን ኑሮ 6 ኢዝ ለዛን 8 ስለሚሆን 21 ይሆናል መልሳችን ማለት ነው። ሶ በዚህ መንገድ ቀለል ባለ መንገድ መስራት ትችላላችሁ። ለምሳሌ 25 ነው። ይሄን ደግሞ እንደምትመለከቱት እዚህ ጋር ስኩዌሮችን ቁጥሮችን ከነስኩዌራቸው ሊስት ብናደርግ 5 አንድ ቦታ ብቻ የምታገኙት ሌላ 2 ቦታ አታገኙት። ስለዚህ ቀጥታ ምን እንደምናደርገው ቁጥሩን እንወስዳለን። ዘን የመጀመሪያውን ዲጂት እንመለከታለን። ዲጂት which is 5 ማለት ነው። 5ን ቀጥታ ወርደን እንጽፋታለን። 5 አለች። ሶ 5ን ቀጥታ መጻፍ ነው። 5ን ቀጥታ ከጻፍን በኋላ 25ን እናጠፋለን። ሶ 20 ይቀረናል ማለት ነው። ሶ ለ20 የቀረበ ስኩዌር ያለውን ቁጥር እንፈልጋለን which is 4 ይሆናል ማለት ነው። ሶ 4ን እዚህ ጋር መጠን 4ን እንጽፋለን። ሶ መልሳችን ምን ይሆናል? 45 ይሆናል ማለት ነው። ተመልከቱ እዚህ ጋር 5 ዲጂት ቢኖረውስ? 5 ዲጂት ቢኖረውም ተመሳሳይ ስቴፖች ነው የምንጠቀም። ቁጥሮችን እዚህ ጋር ትዘረዝራላችሁ እስከነ ስኩዌራቸው ማለት ነው። ሶ እኔ ለምሳሌ እስከ 12 ልዘረዝር። ስለዚህ ቁጥሩን ወስዳለሁ። ከዛ የመጀመሪያ ዲጂቱን እመለከታለሁ which is 6 ማለት ነው። 6ን ከዛ 6 ያለበት ቁጥሮችን እንፈልጋለሁ። ለምሳሌ 6 ስኩዌር እና 4 ስኩዌር ላይ 16 36 ይላል። የመጀመሪያ ዩኒት ዲጂቶች 6 ናቸው። ስለዚህ ምን 4 እና 6 እንጽፋለሁ ማለት ነው። ከዛ በኋላ 86ን አጠፋዋለሁ። የቀረኝ ማን ነው? 157። ሶ 157ን ደግሞ ምን አደርጋለሁ? ለሱ የሚቀር ስኩዌር ያለውን ቁጥር ፈልጋለሁ። ስለዚህ አለ እዚህ 12ን ወስድ 144 ለ157 የቀረበ ነው። 13ን ብትወስዱት 169 ስለሚሆን ከ157 የበለጠ ይሆናል። ስለዚህ ምንድነው ማድረገው? እዚህ ጋር 12ን ወስዳለሁ። 12ን ጽፋለሁ። ከዚህ በኋላ ቅድም እንዳልኳል ልክ ቅድም ከ2 ቀጥሎ ያለው ቁጥር 3 ነበር። እንደዛ እንዳባዛ ነው ሁሉ ከ12 ቀጥሎ ያለው ቁጥር 13 ነው። ስለዚህ በ13 እናባዛዋለን ማለት ነው። ሰው የምናገኘው መልስ 156 ነው። ከዚህ በኋላ ምንድነው 157 እና 156ን ኮምፔር ማድረግ ነው። 157 ከ156 የሚበልጥ ከሆነ ምን ወስደው 6ን ትልቁን ነው፣ የሚያንስ ከሆነ ትንሹን እንወስዳለን። ስለዚህ እዚህ ጋር አሁን 157 ከ156 ስለሚበልጥ ምን እንደምናደርገው ቀጥታ 6ን እንወስዳለን ማለት ነው። ሶ መልሳችን 126 ይሆናል ማለት ነው። ሶ ይሄን ይመስላል ለዛሬው። ሶ ከወደዳችሁ ላይክ ማድረጋችሁ እንዳትረሱ። ቴንክ ዩ ቨሪ ማች ሃቭ ኤ ናይስ ታይም